እኔ እንደዚህ ዘና እያልኩ ነው የማወራው። ተቃጥያለሁ ዛሬ ምናምን አለ። እኔ ዘና እያልኩ ዋይን የጠጣሁ ማኪያቶን የጠጣሁ ወደፊት ደግሞ ማዘራውን ስትመጣ ገንፎ አሰርቼ ገንፎ እየበላሁ ጨጨብሳዬን እየበላሁ በወተት እንደ አገር ቤት አንጀቴን እያራስኩ ነው የምመጣው። ቆሎ በቅቤ እያስመጣው ቆሪያውን አዝዣለሁ ይመጣልኛል። አሁን እሱን እየበላው እርጎዬን እየጠጣው ምናምን ከዛ አንጮቴ ምናምን እየበላው ጮሮርሳ ጭምቦ ምናምን ኢረዲባ ምናምን እየበላው ማናገር በዩዘር ኔም መጥቶ ጭንብል ተገለጠ ይላል። ኧረ ተገለጠ እንዴ? ተገለጠ እንዴ? ተው እንጂ ተገለጠ እንዴ? ሱዳኔ እኔ አንተ ጋር ገብቶ የሚወያዩ ሰዎች ነው። ዩዘር ይላል ምንም የለው ፎሎ የለው ምን የለው ብቻውን ጭንብል ተገለጠ። ጭንብልን ገለጠው ሱዳኔ ይለኛል። ሹሩቤ ሽቶ ሹሩቤ ጭንብል የተገለጠ ተው እንጂ ቀልደኛ። ሀቲ ራፉ ፉናንቲ እንተሊ ታጴ ኡታልቲ ጀደ የሮ ኦሮሞ መክማብ ሀቲ ራፉ ፉናንቲ እንተሊ ታጴ ኡታልቲ አስተርጉመ አስፈትተ ቅኔውን አስተርጉመ አስፈትተ። ከባድ ነው ንግግሩ ሱዳኔ። ይሄ ከባድ ንግግር ነው። ዋኖፊንም ወይ አያና ጋም ደውለ ምንድን ያለኝ ብለ ቁም ነገር በጣም ከባድ ንግግር ነው። ቁም ይሄን ከሰማው እንትን ሀቲ ራፉ ፉናንቲ እንተሊ ታጴ ኡታልቲ አስተርጉም አሁን ደውለ ምንድን ያለኝ በላቸው። ኬሰ ኬስ ሀዱሬን ቢኔንስ ይህንንም ሰርጉ ኦሮሞዎቹ ራሱ እንትን አሉት። ምንድን ያልከው አክሰንት አድርገ ነው ያወራው። አማርኛ አናቅም አሉ። አማርኛ አስተምራለሁ፣ ቅኔ አስተምራለሁ። በዘር ውስጥ ማንነት ውስጥ መደበቅ ፈለገ ምናምን። እኔ እኮ አሁን አይደለም ኦሮሞ ነኝ የምለው እኮ ድሮም ኦሮሞ ነኝ። ስሜ ፍራኦል፣ አባቴ አብዲስ፣ አያቴ ኢቲቻ፣ ተወለድኩት ወለጋ። ስለዚህ ምኑ ነው በዘር ተደብቄ ምናምን? ስለዚህ ዝም ብለህ እንትን አትበል፣ አትጩ፣ ዝም ብለህ አትጩ። ማናት አውሮፓ የምትኖረው ሄለን ናት። ስትነግረው ነበር በደንብ አድርጋ ስለምታውቀው። እኔ እንደውም አላውቃትም፣ ሰላምም ተባብለን አናውቅም። በደንብ አድርጋ ስትነግረው ነበር። እራሱን እንደንትን ያለ እንደ መንግስት በቃ ቲክታክ ላይ እኔ ከያዝኩ አለቃችሁ፣ እኔ ጋር አትምጡ ብያለሁ፣ ከኔ ጋር አትነካኩ ብያለሁ ምናምን። እንዴ ነው እንዴ? እኛ እኮ ክፍለ ከተማ እንመራ ነበር። ወገኛ ቀበሌ ወረዳ አማራት አሉ። ሰምተሃል? ሹሩብ ወገኛ ቀበሌ ወረዳ መሆን አማራት። እዛው ቀበሌ ላይ ቆይ። ወረዳ ለመሆን አትሮጥ። ቀበሌ ለዛ አረጋጋ። እዛው ሰከን። ወደ ወረዳ አትምጣ፣ ይከብዳል። በጀቱ ይከብዳል።
ስብሰባው፣ ምክር ቤቱ፣ ምን ሁሉ ነገር ወረዳ ከባድ፣ ቀበሌ ላይ እዛው ወጉን ጠብቀ እዛው ቀበሌ ላይ ቆይ። ከኔ ጋር አትነካኩ ብያለሁ ምናምን። መጀመሪያ ጺም አብቅል አሉ፣ የጺም አብቂያ እንትኖች አሉ። ሆርሞኑ ካለ የወንድ ሆርሞን ካለ ጺም መብቀል አለበት አይደለም እንዴ? እግዚአብሔር ሙሉ መሆን አለበት። መጀመሪያ ጺም መብቀል አለበት። በጺም እንዳይ ጸጉር ኮፍያን አውልቅ በሉታል። በአውልቅ ሳውንት አታለቅስም። እኔ አሁን አሳይ የምትሉት ነገር ስላለ አሁን ለምሳሌ አካውንቴን ባሳይ ኢመርጀንሲ አምቡላንስ ተደውሎ ነው የምትነሳው። ወድቀ አይኔ ነው ወይስ ምናምን ደግሞ ታውቃለህ፣ አካውንቴን ታውቃለህ ኦልሬዲ። እና የምንኖርበት ሀገር እንትን ስለሆነ ሆርሞን ምናምን አለ ይመስለኛል። ወይ ቱርክ ሄዶ ጺም እንዲበቅል ማድረግ ምናምን ጥሩ ነው አይመስላችሁ? መጀመሪያ ጺም ማብቅል፣ ወንድ መምሰል፣ የወንድ ወጉ መኖር አለበት። ከዛ በኋላ ነው ከኔ ጋር መነጋገር። ግን አፎርድ ማድረጉ ደግሞ ትራንስፖርት ቲኬቱን ይችላለሁ፣ ችግር ቲኬትና ሆቴል ይችላል። መወጊያውን ግን አንተ ቻለው። ተጋገዙ፣ ሁለታችሁም አንድ አይነት ናችሁ። የግብፅ ስደተኛው እናንተ ሹሩቤ አንድ ናቸው። ተጋግዛችሁ መወጊያውን ራሳችሁን ቻሉ። እኔ ቲኬቱን ይችላችኋለሁ፣ ለዛውም ቢዝነስ ክላስ ቱርክ ሂዱ፣ ተወቅታችሁ ነው። ከዛ ጺም አይደለም ሹሩቤ እንደዛ ነው። እርሱ ረድቶ አያውቅም። አንተ እንደዛ ካናዳ ውስጥ ያለው ጓደኛ ምሳ ጋብዘህ ታውቃለህ? እድሜ ጓደኛው አለ፣ አንድ ባለሀብት ጓደኛው አለ። ቢኬ ነው ምናምን የሚባል ልጅ እንትን የሚኖር ማን ነው? ኖርዝ ካሮላይና የሚኖር እሱ ልጅ ገንዘብ አለው፣ ባለሀብት ነው። ቢኬ የሚባል አውቀዋለሁ፣ ካምፓኒ ያለው ምናምን። ወንድሙም ታላቅ ወንድሙ ጓደኛ ነው፣ ወዳጄ ነበረ። ታላቅ ወንድሙ ፋሚሊውን አውቀዋለሁ እሱ ልጅ በደንብ። እና ታላቅ ወንድሙ ደግሞ ወዳጄ ነው። ያው ስሙን መጥራት አልፈልግም። እሱ ነው የሚረዳው፣ በእውነት እሱ ነው የሚያግዘው። አንዳንዴ ይለቅበታል፣ 5,000 10,000 ይሰጠዋል። ቁም ነገር ስለማውቅ ነው። ቁም ነገር ቢኬ ነው የሚረዳው። አንዳንዴ ይሰጠዋል እንደዚህ ምናምን። አሁንም እሱን ተማምኖ ነው እንትን እሰጣለሁ ምናምን ያለው 1 ሚሊዮን። እኔ ደግሞ አውቃለሁ ትራንዛክሽኗን አያለሁ። እንደለመድከው ከሱ ልትቀበል ያ ይረዳል። ሰውም ይረዳል፣ እንደዚህ ሳያሳይ ምናምን ይረዳል። ምገባ ምናምን ላይ ይረዳል። ልጁ ጎበዝ ነው። የቢኬ የሚባለው ጎበዝ፣ አሪፍ ቤተሰብ። ወንድሙ በጣም ጓደኛ ነው፣ ታላቅ ወንድሙ። ኢትዮጵያ እያለሁ በደምብ እንግባባለን ከሱ ወንድም ጋር። የራስን ህይወት መኖር ጀምር። እየኖርኩ እኮ ነው። እንኳን ለራሴ ለሰውም ተርፌ ነው እኮ የምኖረው እኔ። እንኳን ለራሴ ለሰው ተርፌ ነው የምኖረው። አታስብ እሱ
ተስፈተሽ ምንም ነገር ሳታደርጉ ምንም ነገር የሆነ አንድ እርምጃ ሳትራመዱ 50 የተራመደውን ሰው ላይ ለመድረስ እንትን አትሳቡ። ሹሩቤ አንድ እርምጃ ተራምዳ አታውቅም። ለእንትና መኪና ግዛለት ሲላበጠኝ ለአንተ ልግዛል እንጂ ከዛች ጊፊ መኪና መጀመሪያ ነፃ ላውጣ። ብርድ ነው፣ ብርድ እየመጣ ነው። እስቲ ልግዛል። ፈለግ ፈለግ አድርግና ንገረኝ። በእሷ ላይ ጨምሬ የለ እንደው ልግዛል። ብርድ ነው አሁን። እሺ ሹርቤ እ ለፍቅሩ መኪና ግዛለት፣ ለእንትና እንደዚህ አድርግለት። እኔ ጋር ቁጭ ብሎ የሚጫወቱትን እንኳ ፊት ለፊት አምጥቶ ይሰድባቸዋል። አሁን ማን ነው ብላቴ ነው አብርሃምን ፍቅሩን ምናምን ይሰድባቸዋል። ምንም መሲን ምናምን እንደዚህ አይነት ሰው ነው ታዲያ ሂሳብ ስሩና እንትን በለው ስጡኝ። እ ምንድን ነው የምጠጣው? እኔ የምጠጣው አንብቦታ ማን ነው ያለው? እኔ አሁን ሰው አስገብቼ ምናምን አልሰማም። አዎ መሲ ያለች። ኦኬ አሁን እኔ ባስገባቸው ያጨበጭባሉ። እሱ ጋር ገብተው ተከፋዮች ናቸው ነው የምትባለው። ስለዚህ ይቅርባቸው። ብቻዬን ነው እነዚህ ልደታቸውን ማከብረው። እኔ ከኔ ጋር ነክተኛል። አላወቀኝም። ሹሩቤ ሽቶ ሹሩቤ የሱዳን ሹሩቤ አላወቀኝም። የ5 ብር ሹሩቤ ሽቶ አታቀኝም። እኔ ነገርኩ እኮ እርድናውንም ዱርይነቱንም ምኑንም አይተነዋል። አልጋንጣፊዋ ስትናገር አልሰማም። አልጋንጣፊዋ ፍራውል እንደዚህ ነው ታጅቦ ይሄዳል፣ በሄሊኮፕተር ወጥቷል ምናምን ስትል አልሰማም። አይተነዋል። ሁሉም እኛ ለከተማ መርተን አይተናል። ለእኛ ተወው ዱርይነቱን ምኑ ለእኛ አሁን እግዚአብሔርን በቃ ፈርተንና እግዚአብሔርን አክብረን ነው የምንለው ተረጋግተን ምናምን እና አሁን አንተ አሁን ነው የፈነዳው እዚህ ደርስ። ለምን በፊት አየህ እንዳትፈነዳ አለ አይመቻችም። ኑሮም ከባድ ነው። ድንገት ካናዳ ገባ እና ሁሉ ነገር ባለ ሲንክ ሽንት ቤት ምናምን መኝታ ለብቻ ከተደራራቢ አልጋ መኝታ ለብቻ ምናምን አየህ። ከዛ ፈነዳ። አንተ እዚህ ደርሰን የፈነዳው እኛ ፈንድተን ጨርሰን እኔ በፓምፐርስ ጨርሼ ነው አድጌ የመጣሁት። ጡጦ ይዤ እኔ ሰፈር ውስጥ ልጆችን እመራ ነበር። ጡጦ ይዤ እኮ ነው። ማዘር ስትነግረኝ ኧረ እባክህ እንደው ጡጦውን እንኳን አስቀምጥ እስኪ አንተ ይደርሳል ትለኝ ነበር። ጡጦ ይዤ ነው እኔ ሙድ የሚይዘው። ጡጦ ይዤ ነው የምልህ ፓምፐርስ አድርጌ። አሁን እኮ እኛ የልጅነት አሁን እንደዚህ ሰው ሲናገረኝ ምናምን ሰው ሲደርስ ሲሰድበኝ አሁን ዝም ብሎ ጭጭጭጭጭ ምናምን ስል ምንም አይመስለኝም። ለምን አሁን ነው እነሱ የጀመሩት። እኛ ስድብ ሙድ ነው የምንይዘው። እንደዚህ ነው ልክ አሁን እንደሚይዘው ነው